ልጅ እያለሁ ገና የዛኔ 12 ዓመቴ ምናምን አካባቢ መሰለኝ ቁርአን አክትም ገና ነበር እያየሁኝ አክትም ነው ሂፍዝ ነው ነበር ገና እያለሁ አከተምኩ። ከዚያ በኋላ በቤት የክትሚያ ምናምን አለ አይደለ ሊደረግልኝ ምናምን የሆነ ፍየል ምናምን ታረደልኝ። ወንድሜ ፍየሎች ነበሩት፣ የመጀመሪያ ወንድሜ ከእርሱ ፍየሎች መካከል አንዷ ታረደች። ከዚያ ፍየል ታርዶ ቤት ውስጥ ማስታወሳለሁ። ልጅ ነኝ። ከዛ ምግብ እየተሰራ ነበረ። ያው መጀመሪያ እንደምታውቁት እንደ ባህል ሀገራችን ላይ ባህል ሆኖ መጀመሪያ ቃልቻ በልቶ ነው ከዛ ልጆች የሚበሉት አይነት ነገር አለ። እነሱ ባርከው ነው። ከዛ ቤት ውስጥ ምግብ እየተሰራ ነበር። ከዛ በኋላ ስጋ ነበርና እናቴን ስጋ አስጨላታለሁ። አይ መጀመሪያ ቃልቾቹ በልተው ከዚያ በኋላ ነው ልጆች የምትበሉት ምናምን ትለኛለች። ለእኔ አይደለም እንደሚሰራው እኔ እኮ ነኝ ያከተምኩት ምናምን ብዬ ክርክር ጀመርኩ። መጀመሪያ ቃልቻ በልቶ ከዚያ በኋላ ልጆቹ እንደገና ትበላላቸው እንደሱ የሚሆነው ሰዓት ሆና ተናድጄ ወጣሁ። ልክ ከኩሽና እየወጣሁኝ እታች ጋር ልክ ከበሩ መውጫ ላይ ጎረቤት አንድ ትንሽዬ ግልገል ፍየል አገኘሁ። ተናድጄ ያለሁኝ በካልቾ እንኳን ራሷን ስታ ትወድቃለች። ቃልቻ ማለት ሸኾች ማለት ነው። ልክ ስትወድቅ ጊዜ ደነገጥኩኝና እናቴ እዛ አንዲት ፍየል ወድቃልሻለች አልኩ። ከዛ ምን ሆና ነው ምናምን ሌላ ሰው ተጠራ፣ ታረደች። እስካሁን ድረስ ማንም ያውቀው እና ይሄን አረሳው እና ሰማ ተዛች ገላታለሁ ብዬ አስቤ አልነበረም። ተናድጄ ይሄንማ ይሄ ግልጽ እኮ ነው። ልጅነት በልጅነት የሚደረግ ነገር ነው፣ ችግር የለውም። ያው እንግዲህ ቢሆንም ግን የልጅነት ነገር ቢወራ ብናወራ ስንት ጉድ አለ እኛ ጋር፣ ስንት ጉድ እንዲህ የሚያስብል ስንት ጉድ አለ። ግን ያው አናወራው ሙስሊምነታችን ወላሂ ቃል አቀቡ። እዚህ ጋር ፎሎ ለምታደርጉ ሰዎች ማለት ነው ወላሂ እዚህ ጋር ፎሎ በተለይ እንግዲህ እዚህ ጋር ፎሎ የምታደርጉኝ ሙስሊሞች ናቸው። ወላሂ በጣም ነው የምወዳችሁ። ወይኔ ቃል የለኝም፣ ወላሂ ቃል የለኝም። ፎሎ ሂዱና አካውንቱ ጌም የሚጫወትበትን አካውንቴ ፎሎ አድርጉልኝ ብዬ ማለት ነው። ቢያንስ ከነገርኳቸው 10% ምናምን እየሄዳችሁ ላይክ ፎሎ እያደረጋችሁልኝ ነው። እዚህ ጋር ሜንሽን ያደርኩትን አካውንት ማለት ወላሂ በጣም ነው የማመሰግነው። አላህ ያክብርልኝ። አክብራችሁ እሺ ብላችሁ ሄዳችሁ ፎሎ ስላደረጋችሁልኝ ማለት ነው። የዚህኛው ችግር የለውም ፎሎ ባታደርጉኝ። ያኛው ግን ጌሜ 1 ወር ብቻ ስለቀረው እየሄዳችሁ ፎሎ አድርጉልኝ። አሁንም ቴንክ ሶ ማች አመሰግናለሁ።